ቲክቶክ ፎር ዩ ፔጃችሁ ላይ ዩዝለስ የሆኑ ኮንተንቶችን እያያችሁ ራሳችሁን ዲስትራክት ከምታደርጉ ራሳችሁን እንዲያስተምራችሁ ዩስፉል ቪዲዮችን ተመልከቱ። አሁን ላይ ጓደኛን አሳየኝና ስላንተ አውቃለሁ ከሚለው አባባል በላይ የሚሰራው ፎር ዩ ፔጅን አሳየኝና ስላንተ አውቃለሁ የሚለው የሚሻል ይመስለኛል። ምክንያቱም ቲክቶክ ላይ ፎር ዩ ፔጃችን ላይ የሚመጡ ኦር ደግሞ የምናያቸው ነገር እኛኑ ነው ሚረር የሚያደርጉ። የምናየው ነገር ራሳችን ይቀርጸናል። አጋጥሟችሁ አያውቅም? የሆነ ጓደኛችሁ ቲክቶክ ላይ የሆነ አዲስ የሆነ ትሬንዲንግ ጣብቻ እንጂ ከአፉ አይጠፋም። ምክንያቱም ያ ነገር ሚረር ስለሚያደርገን ማለት ነው። ቲክቶክ ፎር ዩ ፔጃችንን እንዴት ነው እንዲያስተምረን ዩስፉል የሆኑ ኮንተንቶችን እንዲመጣልን ማድረግ የምንችለው? ሰውን የሚጠቀምበትን ስትራቴጂ ልንገራችሁ። የመጀመሪያው እንግዲህ ሰርች ባራችሁ ላይ በመሄድ የምትፈልጉት ኮንተንት ዩስፉል የሆነ ማለትም ቢዝነስ ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል፣ ብቻ እናንተን ሊያነጻችሁ የሚችል ነገር ሰርች ባራችሁ ላይ ሄዳችሁ ሰርች ታደርጋላችሁ። የሚመጡላችሁን 1-3 ቪዲዮ እነሱን እየገባችሁ ሴቭ፣ ላይክ፣ ሼር፣ ፎሎ ማድረግ ጀምሩ ማለት ነው። ከዛ በኋላ ትወጣላችሁ፣ እንደገና ሪፍሬሽ ታደርጉታላችሁ ፎር ዩ ፔጃችሁ። ከዛ በኋላ የምትፈልጓቸው ሰርች ያደረጋችኋቸው ነገሮች ይመጣሉ ማለት ነው። ሁለተኛው ደግሞ ዩስፉል የሆነ ኮንተንት ሲመጣላችሁ ኮሜንት ላይ ሄዳችሁ ፎር ዩ ፔጅ ብላችሁ ጻፉ። ከዛ በኋላ አልጎሪዝሙ ይህ ሰው ፎር ዩ ፔጅ ላይ እንዲመጣ ይፈልጋል ብሎ ወዲያውኑ ተረድቶ ፎር ዩ ፔጃችሁ ላይ እንደዚህ አይነት ቪዲዮዎችን መላክ ይጀምራል ማለት ነው።